ሽልማቱ ሰላም ውድ የቤላ ሲስተርስ ቤተሰቦች እንዴት ናችሁ? ለማታውቁን ሄላ፣ ቤቲ፣ ሄርሜላ ቤላ ሲስተርስ ዛሬ ለየት ያለ ፕሮግራም ነው ይዘንላችሁ የመጣነው። ማነው ምርጡ የቤላ ሲስተርስ አባል የሚለው ልንወዳደርላችሁ ነው። ማነው ጠንካራ፣ ማነው በማብሰልም በጭንቅላትም በስማርትም በኤቭሪቲንግ ኦቨርኦል ማነው ዘ ቤስት የሚለው ነው የምንወስነው። ዛሬ በሶስቱ እንወዳደራለን። ቲማችሁ ምረጡ። ቲማችሁ ምረጡ። We keep on moving, we keep on moving along, we keep on rolling. No, we ain't slowing it down. Yeah, like it's delirium. She just wanna bounce to it, baby. Get your giddy on. Walk up to the stage with a drink. Just another day and another dollar, bruh. I'm dialing in. Just count it up. Another win. ጀምሩ። ሄላ እንዴ ሄላ ምን ተሰማሽ? ምን ተሰማሽ? እንደ ተመሳሳይ እጅ እኮ ካልሆነ መጫወታችሁም ሲጀምር አይሆንም። ሀገሪ ምን ተሰማሽ? ምንም አልተሰማኝም። እንዴት ጠላት ደስ አይበልም። የአሸናፊነት ስሜትም ተሰምቶኛል። ከዛ ደግሞ እዚህ ጋር ጎረምሳ አለ። እሷን የማሸነፍ እግዚአብሔር ኃይሉን ይስጠኝ ጋይስ። አሜን አሜን ሃሌሉያ። ምንም እየተሰማኝ አይደለም። because I know እንደማሸንፍ እኔ በሁለት እጄ let's go። ኧረ እባክሽ ኧረ እባክሽ ኧረ እባክሽ ጋይስ ለድምጽ እና እጁ ማጠፋ አይቻልም። ምንም ባጠፋም አንድ አይቻልም። በቃ ስነ ስርዓት 1 2 3 ለማሸነፍ እንኳን ሬዚስታንስ let's go ኧረ በጣም አልተቻቻሉም እነሱ። ቤት እየመራሽ ነው። ቤት እየመራሽ ነው። በጣም ተቀናቃኝ መሆን አለብኝ። ልሸነፍ ነው። ጋይስ የተሰማሽም ፀሐይም ወጣች ቤት ስታሸንፍ ጋይስ ደመቀች። ምን ተሰማሽ? ደመቀ ጋይስ ትንሽ ሬዚስት ልታደርገኝ ሞክራለች። አንቺ አቅሜ ደክሟል ማለት ነው። ማርያም እቺ እኔ ጋይስ በጣም ጥንካሬ ተዘጋጅቼ ነው የመጣሁት እና ብሸነፍም ባውቀውም እንኳን ትንሽ ለማንኛውም በእጅ ሬስል እኔ አሸንፊያለሁ። እስቲ ግን አንቺ ተሸናፊ ስለሆንሽ በሁለታት ሄላ በሁለት እጅ ቤቲ በአንድ እጅ let's go። አንድ ሁለት ሶስት እንዴት ብዬ ግን እጥርሻለሁ። ኧረ እጇን እያነሳሽ ጋይስ እጅ ማለት አይቻልም እንዴ በካሜራ አንድ ሁለት ሶስት በሁለት እጅ ካሸነፈቻት እቺ በቃ እንትን ናት ማለት ነው ጋይስ፣ ጎረምሳ ናት ማለት ነው። ኧረ ሄላ ግን ሙሉ ሰውነቷ ነው አፕ ላይ ያደረገች ያለችው። ቤቲ ግን ያት ወይኔ እስቲ ስፖርታዊ ጨዋነት በጣም ደስታ ተሰምቶኛል። በሁለት እጅ አሸነፈችው ልጅ። እስቲ የማሸነፍ አይተሽናል። መቼስ ህብረት ታዘባለች ጋይስ፣ ህብረት አንድነት ሁላችሁ። ለማንኛውም በዚህ እኔ ነኝ ያሸነፈ። አንድ ምክር አለኝ። ለየብቻ ስለማያምርብን ቀጣይ የጉልበቱን የስትሬንግዙን ለማረጋገጥ ገመድ ዝላይ እንወዳደራለን። ማነው ብዙ ሚዘለው የሚለውን እናያለን። 1 2 3 1 2 3 4 5 6 7 81 ጋይስ 81 እቺን ልጅ ፊት ማድረግ በጣም ይከብደናል። ቀጣይ እናት ምናምን ሰው አይዞሽ ጎበዝ ሄዲቾ ቀጥይ። አብረሽ እንደዘለልሽ እኮ ነው የሚቆጠረው። 1 2 3 1 2
አይቻልም። እኔም ጀለስ ትገባልኝ ነበር። ሲጀምር አልፈረሽኩም። ለምን አስቆማችሁኝ? እንዴ ማዘግየት እኮ መፍትሄ ነው። ማርያምን አፋፈራችሁ እግዚአብሔርን። ትገባለች። እኔ ላይም ትገባ ነበር። እሺ አትሽሽ። ምን አገባሽ? ማርያምን አይቻልም። መቶ ለመግባት ነው እኩል ነን። እኔ መቶ ነኝ። እሺ ስትቆጥሩ አልነበረም። ማርያምን ግን እየቆጠራችሁልኝ አልነበረም። ዝም ትሉና ማለት 50 51 52 30 41 ነበረች። አቢዩዝ አድርጋል። ድጋሚ ደግሞ 100 ማርያምን አልፈረድኩም። የኔ ግን ጋይስ ተፋፍሯል። እዚህ ጋር ላባ እየተንጠባጠበ ነው ጋይስ። ጋይስ 1 2 እንደው ከ43 እራሱ ቢጀመርልሽ ደስ ይለኛል። እሺ ጀመረላት። እስቲ በይ ይጀመርልሽ። ጥጋቡም አለ ትጠግቢያለሽም ደግሞ አታስቁኝ። አይ ብትስቂም ሳቡን ተቋቁመሽ እሺ እሺ በይ እኮ ቀልድ አይደለም። እሺ እስኪ እናያለን። 1 2 3 4 5 6 7 8 33 እና 43 ራሱ ቢደመርልሽ 76 ነው። ማሪ ተሸንፊያለሁ በይ ምን ተስፋ አለሽ? ማርያም በምን አሸንፋለሁ ብለሽ አሰብሽ? አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም። ምን አሸናፊያችንን አናውንስ እናደርጋለን። እዚህ ጋር ጸጉሯን እያሳለች ነው። ስማርተስት የሚለውን ነው የምናየው። ከዛ ከሶስታችን ስማርተስት ማን ነው? ጀነራል ኩዌስችን ጥያቄዎች ነው የምንጠየቀው። እውቀት ያለው ሰው ይለያል ማለት ነው። አውቃይ መልሱ ማርያምን መልስ የለውም። ያ ጥያቄ ብቻ ነው። ጂኦግራፊ ነው ድምጋይስ ወይ ታቆን ጥያቄ ነው የምትጠየቀው። መቤቴን አይደለም እዚህ ከባዮሎጂ ከወጣላት ዝርዝር ውስጥ የሚቀላትን መርጣ እና which organ pumps the blood ምናምን ልጠይቅሽ ሀብት ነው። ዝም በይ 5 ጥያቄ ብቻ አውጣ በይው። ከበድ ያለውን እኮ ነው አይቻልም። እሺ ጠይቂና ይቀር እንላለን። አይቻልም። እሺ አውጣ። እሺ ቀላል ልጠይቃችሁ። what blood cell helps fight infection? እንዴ ዝም በይ እንዴ ለምንድን ነው አትመጪ? በቃ እሺ ተሰርዟል። እሺ ሂስትሪ ይጨምር ይሁንሽ ችግር የለም። እሺ which part of the cell contains genetic material? አንቺ ከዘይቱ እንዴ ለምንድን ነው genetic material እንዴ መጣው ቆይ ቀር መልስሽ በሲ ምናምን የሚጀምር ክሮሞዞም ክሮሞዞም ያልኩት ወይ ዲኤንኤ genetic material ማለት ዲኤንኤ ማለት ነው። ራሱ ማለት ነው። እና ኤክስ ነሽ ምንም ማለት ኒውክሊየስ ነው ምንም ማለት ነው። እሺ how many degrees is a right angle? right angle ስንት ዲግሪ ነው? ይሄ መመለስ አለብሽ። 90 ሁላችንም መልሰናል። እሺ the highest mountain in the world? ኪሊማንጃሮ አይደለም። ኪሊማንጃሮ is the highest mountain in Africa. in the world ነው ጥያቄው። in the world is Mount Everest. chemical symbol of gold? ኤው አራራ ይርምቱ እንዴ ልካውቃችሁ እኔ ጋይስ ኤጂ ነው ያልኩት። ኤጂ ደግሞ የሲልቨር ነው። እሺ እኔ ዜሮ። እሺ nearest star to the earth? ስታር ናቸው ሁሉም የሚባሉት። እሺ
አረባክሽ ፍንጭ ሰንተሻት ነው። አይ ሳን ብዬ ሁሉም ስታር ናቸው፣ ግን ስታር ነው። ሰን እኔም ሰን። እሺ ሲፒዩ ጋይስ ሲፒዩ ማለት ነው እንደጠፋብኝ ነው የምነግራችሁ። እሺ ኮምፒውተር ፕሮሰሲንግ ዩኒት አለ። አዎ ሴንትራል ፕሮሰሲንግ ዩኒት ነው። ምን ያልሽ አንቺ? ኮምፒውተር ፕሮሰሲንግ ሴንትራል ፕሮሰሲንግ ዩኒት ነው። እኔ ሁላችሁ ሴንትራል ስንት ከስንት አመጣሽ? ዳሽ ዩኒት ብዬ ነው የጻፍኩት። ስንት ከስንት ሀፍ ይሰጠኛል? አይሰጥም። ፕሮሰሲንግ ነው ይቀርባል። ኤክስ ክፉ አስተማሪ ነው የሚያርመው። እሺ 4 ከ6 አንቺ 3 እኔም 4 ከ6 እውነት። ስለዚህ የሚለየንን ጥያቄ ይሄን ብቻ ጋይስ ሄደር ካሸነፍኩ ምን ታደርግልኛላችሁ? እንትን ነው ወይዘው ሽልማቱን ሳንነግራችሁ ሽልማቱ ንግስት ይሆናል። ለአንድ ንግስት ይሆናል። የሚያደርግ የሚጠይቀው ነገር ይደረግለታል። የቤት ውስጥ ስራ አይሰራም። እሺ which element has the atomic number 1? ኬሚስትሪ ነው። እሺ ምን አላችሁ? ሂሊየም። እሺ ይላል ሃይድሮጅን። እኔም ሃይድሮጅን፣ ኦክሲጅን፣ ሄሊየም፣ ሊቲየም፣ ብሪሊየም የሚለው ሁለታችን ልክ ነው አይደለም? ሃይድሮጅን ነው። yes guys አሸነፍኩኝ። ይሄንኛው ዙር አያችሁ፣ ጭንቅላት ነው ዋናው። የጭንቅላት ግብ እኔ በልቻለሁ። በጣም ደስታ ተሰምቶኛል። ይኸውላችሁ ጉልበት ከጉልበትና ከእውቀት ምን ይበልጣል? እውቀት ነው የሚበልጠው። እውቀት ጋይስ የጉልቤውን ጨዋታ በሁለት እጄ ዘርሬያት ነበረ። የገመድ ዝላይም ቢሸነፍ የእውቀት ምግብ እውነት ስላሸነፍኩኝ በጣም 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 ደስታ ተሰምቶኛል። አመሰግናለሁ። እንዴት ሂሊየም እንዳልኩኝ አላውቅም ጋይስ። አማይ ስቱፒድ ብኛለሁ። ማርያምን እኔ ደግሞ ጥያቄው ፌር ነው ብዬ አላስብም ጋይስ። አንደኛ ነገር እኔ ሂስትሪ ምናምን መግባት ነበረበት ጥያቄ ውስጥ። ሁለተኛ ነገር ደግሞ ሴንትራል ፕሮሰሲንግ ዩኒት የሚለው ኮምፒውተር ፕሮሰሲንግ ዩኒት የአንድ ቃል ስህተት ነው። እኔስ ቦን ሴንትራል ዳሽ ዩኒት አላልኩም። ስለዚህ አንድ ቃል ስህተት ነው። ምንም ፌር ነው ብዬ አላስብም ጋይስ። በጣም ፌር ጨዋታ ነው። ፌር ፕሌይ ጨዋታ ነው። አመሰግናለሁ። ሰብስክራይብ። የምግብ ውድድር ነው ያለው። በምግብ ውድድሩ ደግሞ እንትን ይላል ማለት ነው። ኦልሬዲ እኮ እኔ 2 ተሸንፌያለሁ። አንድ አሸነፍ። ደስ ይበላችሁ እስቲ እንደው። ኧረ እሺ የምግብ ውድድር ይቀረናል፣ ግን አሁን ጾም ስለሆነ ከ9 ሰዓት በኋላ ወይም እራት ላይ ነው የምንወዳደረው። በቤት ስንገባ እንወዳደር። ውድድሩ የሚሆነው ኢንዶሚ ነው። ኢንዶሚ ትኩሱን በልቶ በጨረሰ ነው። በላ አድርጎ yes አሁን ምን እንድበታለ የበላና የተማረው ወድቆ አድቅማ ተመራለሁ። አሸንፋለሁ። ታቻ ስበላ ደግሞ እና ሳሸንፍ ስዘራችሁ ለምታዩኛላችሁ። ይመሳችሁ እኮ ጋይስ። በቃ አሁን ምን ሄድበት ስላለ ከፈለጋችሁ መንገድ ላይ ያለንን እንትን እንቀርጽላችኋለን። ከዛ በኋላ ወደ ቤታችን እንሄድና ድጋሚ ተመልሰን ማታ ላይ ስንበላ እንቀርጽላችኋለን። አብረን ላቭ ዩ። ኢንዶሚያችን እንግዲህ መጥቷል። ኢንዶሚን ስፖንሰር አስበዛ አጋጣሚ ኔክስት ቻሌንጅ የምግብ ውድድር። ኢንዶሚናችን አጣፍጠን ሰርተን ቶሎ በጨረሰ ነው። ከዛ ባለፈው ልንቀርጽላችሁ ብለን ቤት ስንገባ እንቀርጽላችሁ ብለን ነበር። በቃ ቤት ወረሽ ነው። ዛሬ ሌላ ቀን ነው። ሁሌ በጌታ አዲስ ቀን። አንቺ ጌታ ምናምን አትበይ ቤቲ። ይሁን በቃ ይሄን አደርሞ ሰራ ዶማይ ማን ይደፈው ደስቲ በቃሽ። 1 2 3 ጽኒ ኢንዶሚን ሲጀምር ነው አይመቸኝም ጋይስ። ያኔ ተኩስ ነው። እሺ መጨረሻ ስለወጣ ነው እንዴ ያኔ እንደውም በዛ ሸንፋለሁ። ቲም ሄላ ኢንዶሚን ባሉ ድንኳን ያበላል ግን የማይወድ ማረም ብቻ አብረደዋል መሰለኝ። ሄላ ሁሌ እንዳደረገች ነው አይደል? ትኩስ ነው። እግዚአብሔርን አንቺ አታፋፍሽ። ይኸው ትኩስ ነው። እኔ ትኩስ ነው ስለዚህ ያኔ እኮ ትኩስ አይደለም ያቃጥላል። አስጠላኝ። ሁለተኛም አለው። ምንድነው ሄላ እንደዚህ ገርሻለሽ? አልገባኝም።
We came in talking about ሁለተኛ ሄርሜላ ግን እኔ ማርያምን ጋይዝ እኔ ኢንዶሚ ሶስተኛ ስለወጣ ነው የነሱ ትንሽ ቀዝቀዝ ብሎ ታሸንፊኝ ነበር እንደዛ ባይ እግዚአብሔርን ማርያም አታሸንፊ ለመሰለሽ በትንሽ ነው የተበላለጥ ነው አጉራርታችን ነው እግዚአብሔርን ነው በህይወት የሄላን እስኪዩ የሄላን አሁን ኦቨርኦል the best Bella sister is me አይደለሽም ጋይዝ አይደለም አሁን ይሄ ሲደረግ ተሰርዞብሻል የገመድ ዝላይ ተሰርዞባታል ማርያምን እያሽተም ያለሽ ደግሞ እነሱ ይፈርዳሉ አሁን ይፍረዱ በቃ ቁጥር አለመቁጠር አይደለም እኔ አደናቀፈሽ አይደለም የተሸነፍሽ ገመድ ይዞብኝ ነው አንቺን ስሸሽ እኮ ነው ያልኩት እሺ አይደለም ሽሽሽ አይደለም ታይወድሽ በቃ ታይወድሽ ስትሪንጉዙን ማሸነፈች አሸነፋለች ማሸነፍ ስትሪንጉዙን አሸነፈች የእውቀቱን ያሸነፍኩ ተሸነፍሽ ሁለት በቃ አሸነፍሽ ስለዚህ ወሮ ኢንዶሚ ምን በላ ሰው ስላልሆነ ማለት ነው አሰራራችን ልክ አይደለም እናንተ የምትሰሩበት ወይ አሪፍ ወይ ካለ ነገር ነው አሰራራችን ልክ ነው ግን እኔ አሁንም ቢሆን ፌር ነው ብዬ አላስብም የስትሪንጉዙን ፌር ነው ብዬ አላስብም የእውቀቱ ፌር ነው ብዬ አላስብም የምግቡ ፌር ነው ብዬ አላስብም ለምን ይሄንን መቀየር ነበረብኝ የትኩሱ ነው ሲገኝ የተሸናፊ ማይንድሴት ኮሜንት ላይ አሳውቁልን ፌር ነው አይደለም የሚለው የተሸናፊ ማይንድሴት ይሁን ምንድነው የበላው አሁን የተሸነፈ ሰው ዞሮ ሰበብ አስባብ ያበዛል ቤቲ ለምን ሰለምን እናቴ አሸንፋለች እኔ አሁን አሸንፋለች መቀነት ያደናቀፈኝ ድንጋይ ጠለፈኝ ምናምን አላመንኩበትም ካላመናችሁበት ኮሜንት ላይ ጻፉልን በሌላ ጌም እናንተ በመረጣችሁት ነው አሁን ሁሉም እያንዳንዱን እያያችሁ በዳቦ ብንወዳደር እኔ አሸንፋለሁ እኔ ሩጫ ብንወዳደር ማለት አሸንፋለሁ እሺ ሩጫውን የምወደው ምግብ እንወዳደር ምን በርገር ክትፎ ዱለት በቃ ምግብ አስጠልቶኛል አሁን ይግርሶ love you ምድረ ምቀኛ ሴሌብሬት ባያረገኝም እኔ ግን I'm the best Bella sister እየሞከርኩ ነው